ባራንታው ባሴሩ ሲባል ሰማሉ ባራንታው ባሴሩ ታውቂው ዳዲ አባሰሩ አፍተራ ቦረንተ ባሰሩ ባላባት ያጋራቀኝ ኃይሉ ተሰማ የቀረ ጎርደማ ባለፈው እናቴን የጠየኳት የቁንጅና ልክ ደማለማየሁና ሸን ተሟራቂ እነሱ ናቸው በጣም ይቆነጁ ነበር አለች። አሁን ደግሞ እንደዛ ከተባለማ ለምን ደማለማየሁን አልጠይቃትም ብዬ አንቺን አመጣ እና አሁን ምንድን ነበር የምታደርጉት ለመቆንጀት ለመዋብ ምን ነበር የምታደርጉት? ገላችንና ቆትን ታጠባለን ጡስ እንቀባለን ጡስ እንገባለን ጭስ ትገባላችሁ ጡስ እንገባለን ወይራችን ገብተን ሞቁሳና ቀቢያችን ተቀብተን አጓታጥበን ታያችን ልብሳችን ቀይረን ከተገባን ያለን ባጓት ነው የምትታጠቡት? ለምንድን ነው ባጓት የምትታጠቡት? ሀብታም ስለሆነ አጓቱ ከፍቶች ያተርፉታል ጥጆች ያተርፉታል እንዳይፈስብን ከገላችን ነፍስ እንታጠባለን። ዝም ብሎ የሚፈስ እኛ ይሁን አረ እናንተ በወተት እየታጠባችሁ እኛ ምን ተጣጣብነ ሰው እኛ እኮ ለድሃ ጠጥተን ልብሳችን ለለበስነው አልብሰን ለሰው እኛ ለበስነው ለድሃ አልብሰን እኛ በላነው ለድሃ አልብሰን ወለምብታ ገንፍተን ጎረቤት ጋር በልተን ነግርህና ጨርቂ ታሩ ዘሄደ ሰው ገፈን ሰጥተን አልብሰን ነው ለሰው አሪያ ለድሃ አልብሰን ነው የለበስነው ጨርቅ ብቻችን አልለብስን ለድሃ አካፍለን ነው አካፍላችሁ ነው። ቅቤ ደግሞ የነጣ ሰው ብናገኝ እኛ ብንቀባ ጎረቤታችን ነቀብተን ነው የነጣ ሰው በሐዘን የነጣ ሰው ስታገኙ ቀብታችሁ አረ ዝም ብሎ ድሃ ራሱ ድሃም ስናገኝ ስርት ወላይሉ ደማየ ቅቤ የለም ወይ ደጋለ ነይ ወተት የግልብጥ ጥጥ ቅቤን ቅብት እንደዛ ነው ስታደርጉ የነበረው። ግን እኮ እናንተ አሁን ባጓት መታጠባችሁ እኛ ጭራሽ ወተት እንዳናገኝ አርጎናል። አይሆነ አይደለም ወራቱን ያረገው ወራት ደርጉን ያረገው ወራት አይደገነ የወራት ችግር ነው እንጂ እናንተ የወራት ችግር ነው እንጂ ሀብታም ወተት ሐመረት አይፈስም ወተት አጥበን መጣረቀም አጥበን ተሰርንም እናፈሰው። እሺ አዳምጥ ወተት ስንገፋ ደብልቀን አጥበን በቆጠል ጥብጥብ አድርገን ፈራ እንገፋ ሳር አለበት ፈልገን እናፈሰው ወተት ስትታጠቡስ ገላችን ስታጠብ ደግሞ አሳር ፈልገን ሳር እጭድ አድርገን ጎዝጉዘን ሀበራታችን ሀብታችን ዝም ብሎ ሀፈር ላይ ወተት አይፈስም። ለምን አይፈስም? ንብረቱ እንዳይጠፋ ድሃ ያረጋል። አሁን እኛ ግን አረገና መናሻ አለማየ 82 ምን ባንድ ለለት ሀብት ቀፈፈ ማለት አለመጣ ገበያ አልጠፋም እንዴ? እሺ ጎርፊ ወሰዳቸው እኔ 62 ሀብት መናሻ 82 የሞተባችሁ? ቀፈፈነ ስንት ሀብት? ቆይ ያዙልኝ 82 ሀብት ያንቺ ስንት? የኔ 62 በነገራችን ላይ የአያቴ ታናሽ እህት ናት። እግረ መንገዳችሁን እንድታቋት ስለ አያቴ ነው ያወራቻለች። አያቴ 82 ሀብት ሞተባት በአንድ ቀን። የኔ ያንቺ የኔማ 62 ሀብት ጎርፎ ወሰዳቸው አደጋ ቀበራቸው። ስንት ሀብት ነበራችሁ? 62 ሀብት አይደለም የእናንተ የነበራችሁ እንጂ የራሴ ንብረት እኮ ነው። የነበረሽ ሙሉ በሙሉ የሞተው? የነበሩት ሙሉ በሙሉ አለቁ። አንድ ብቻ ቀረ መናሹ በላይ ዳርገ ኩድር ባሸሽተው ሁለት ለማ ያተርፋ እነ የረቡት እነዚህ ያሉት ማለት ነው። ለሙል ሸኮሌ ዳር ተርፈይ ለሰፍ ዳርገ ሰጠና ታረጋ የእናቴ እነዚህ ከፍቶች አሁን የነዛ ዘር ናቸው። ለሙል ሸኮሌ የጉራሌ ዘር የራሴ የጉራሌ ዘር ናት። ጉራሌ ምንድነው? ጉራሌ ማይ ወራሬ የተወረሩ ጎመጅ ያዝ ህዝቤ አዳምጥ። እስኪ ንገሪኝ ስለሱ ነገር። አይ ብዙ ጊዜ ሰማለሁ ላሚቱ እናቴም ስትናገራለች ላሞቹ ጉራሌ ምናምን እኔ የጉራሌ ነው የመናሹ ዳሊ አስቦሊ የነሱ አስቦሊ ምንድነው? አገር ነው። አማ ጎመጅ የተወረሱ የጎመጅ ድሮ ያው አፋርና የኛ ሀብት ያመጡ ነበር። እነሱም ሲያሸንፉ ይወስዱ ነበር። እነሱም ይወስዱና ያመጣናቸው እና አባቴ ኃይሉ ተሰማ የቀረው ጎርደማ የሚባለው ሀብታም ነው። ሞት ያልበላ ኃይሉ ተሰማ እኮ ይዘፈናል። አሁን ዘፈን ኃይሉ ተሰማ የቀረው ጎርደማ የሚባለው የሱ ዘር ናቸው ላሞቹ። ኃይሉ ተሰማ ምን ይችላል አንቺ? ተሰማ ደርሶ ከለው ደርሶ እናቴ አብኩቷል 5 ዓመት አንጥታለች ነው እንዴ? አዎ ኃይሉ ተሰማ። ስለዚህ ያንቺ ቤተሰብ ኃይሉ ተሰማ ጥቁር እንዳለለው ኃይሉ ተሰማ ተሻግሮ ቀረው ጎርደማ የሚባለው ሞቶ ላም ወሮ መጥቶ ሞቶ ሆርጆ ወሮ ሰት ናት የገደለችው አፋር ይዘው እየመጡ ተፈራ በራ የሻመ ተፈራ ባህርለ ጎታው እናቴ ነበር ጎተቻ። የሚገርም ነው በጣም
ጤፍ ወቅተን በሳምንት ነው የምታፈሰው። መናሽ አለማየ ከኔ ትመጣለች። ምርቷ 5 ጎተራ ጤፍ ነው የምታገባው። ቸኮል ጋሻ ማለት ነው። ቆይ ወቅተን በሳምንት ነው የሚገባው ማለት ነው? አዎ ተመርቶ ዝም ብለው ድረም ከርሞ ጉድጓድ ስጫር ድረስ ጎተራ ስሰራ ድረስ አይሆነው። አሃ ብዙ ስለሆነ በአንድ ቀን ተዝቆ አልቅም ነው። መናሽ አለማየ 5 ጎተራ ጤፍ፣ 3 ጎተራ በርበሬ፣ 10 በርሜል ሽምብራ ነው የምታገባው። መናሽ አለማየ የኔ አያት ማለት ነው። አዎ እሺ ምሰማል እንዴ? አይ ምሰማ የለው ዝም ብዬ ነው። እኔ እህትህ ደግሞ ጎጆ ስወጣ 4 በርሜል ማሽላ 2 ጎተራ ጤፍ ይዤ ወጣሁ። 40 ማን የሰጠሽ አሁን ይሄን ያህል? ባልሽ መናሹ ምን ሰጠችሽ አንቺ ስትዳሪ? ቀሚስ ይሄው መቀነት ጉማጅ ሩቦ ነው ይላል። ማሳደራ ሰጠኝ አባቴ ነው 10 ወላድ ሰጠኝ። አሃ ማሳደራ ሌላ አልሰጠችሽም? ልብስ ብቻ ነው? ልብስ ይወጥላልኛል ከላ ጠምቃለ ሁለት ባርማ ላልኩታለ ስላሳደገች ማለት ነው። ሀብታ ላይ የኔ ንብረት ማለት ነው የእናቷ ንብረት ነው። ስለዚህ ንብረት ስላለ የእናታችሁ እያለ አትፈልግም ራስሽ ያለ ተባለ እንጂ ልሰጥሽ ነበር። ጥንድ በሬ ብቻ ገባ። ጥንድ በሬ ይዘን ያገባል። እሷ ምን ይዛ ነበር? በዛ ሰዓት የሰማምንት ቁጥር አይለው 15 ወላድ 6 ጥንድ በሬ ይዛ ገባ። ረቡ ገበሬ ነው። 2 ገበሬ 3 ገበሬ ይገባል። 2 ገበሬ 3 ገበሬ ገበሬ ማለት በነገራችን ላይ እንትን ብሎ አርሶ ማበላ አርሶ የርቦ የሚወስድ ማለት ነው። ለሁለቱ ለነገርህ ለሁለት ገበሬ ማለት ነው 12 በርሜል ነው የሚወስዱት ገበሬዎች ማለት ነው። እሺ 12 አዎ 12 በርሜል ነው የሚወስዱት። ማሽላ 12 ማሽላ 12 ጤፍ 9 አህያ 8 አህያ ነው የሚወስዱት ገበሬዎቹ። አዎ ያን ራይ ነዳዳ አባሰሩ የነበረታ አባሰሩ ሀብታሞች ጭቃ ነበሩ ድሮ። እነሱ ነው የኛ እርሻ ተወረስና በቃ። ቆይ ባራንታ አባሰሩ ሲባል ሰማሉ። ባራንታ አባሰሩ ታውቂው? ዳዲ አባሰሩ አፍተራ ቦረንታ አባሰሩ ባላባት ያጋራቀኝ። ባራንታ አባሰሩ ጀግና ነው ወይስ ምንድን ነው? ጀግና እሱ ጀግና ልጆቹ ጀግና። ባራንታ አባሰሩ ባላባት ባለመሬት ባለሀብት ሀብቶቻቸው እነሱ አፋር ነው። የባራንታ አባሰሩ አያ ዳዲ አባሰሩ ታሪኩን የባራንታ አባሰሩን ታሪክ ግን ታውቂያለሽ? ታሪካቸውማ ምንድናቸው? እነሱ ጭቃ ናቸው። ማለት ዳኛ ናቸው። አሃ ስልጣን አላቸው። ባለስልጣን ናቸው። ባራንታ አባሰሩ። አዎ ዳዲ አባሰሩ ዳዲ ድሬት ዳዲ አባሰሩ ማለት የባራንታ አባሰሩ ወንድሙ ነው። አዎ እነሮስ አባዬ የታወቁ ናቸው እና ባላባቴ። እኛ እኮ እንዴት ቆየነ መሰለህ? ቆይ እስኪ ስለዚህ ማንክሽ መጥቶ ነው የወደቅነው። ክሽማንክሽ መጥቶ ነው እንጂ ወደቃችሁ ወደቅነ እንጂ በመጀመሪያ አሁን ወተቱም እነሱ ሆነ እርሻም እነሱ ይጋዛሉ። እነሱ እያለው እኛ ደግሞ እነሱ ሰው እንቀበላለን። አሁን አፋችን ፍልክ ብለን አናገሩ። እኛ ስንዳር ካባግተን ድራግብተን ጅራግተን የመካንት ልጅ ነን። የደጃት ዋሱ የዋስ ማደረ ነን። የደጋው ቆላይ ምጎዝ ነን። ደጃች ዋሱ አያስ ማሱ ዋስ ማደረ ዋሱ ማደረ የት ሀገር ሰው ነው? ሀገሩ ቅልሻ አዎ አለማጣ ያለማጣ ግዛት ማለት ነው። ግዛት አለማጣ ቤት ነው። ደጃት ቆይ ደጃት ዋሱ ማደረ ደጃት ዋሱ ማለት ውልደ ዋሱ የሚባለው ውልደ ዋሱ። አሃ ውልደ ዋሱ ነሽ አንቺ? በደንብ አይ ዘፈን ላይ ሰምቼዋለሁ። አዎ ውልደ ዋሱ በተወለድሽ እንደ ውልደ ዋሱ ይባላል። በተወለድሽ እንደ ደርሶ ወልዱ በተወለድሽ ውልደ በኃይለ ይባላል። ውልደ በኃይለ በኃይለ ጽቆ ባላባትንና ምን ወዶላልን? አረ አልማይሙት እኛ ጎደልነት ኩዘለ ማንኛው ነው ዝምድና መግባት? ውልደ ደርሶ ወልድ እንዳታገባ። ውልደ ደርሶ ወልዱማ እንደውም ማግባት ያለብኝ እሱ ነው። ውልደ ደርሶ ወልድ እንዳታገባ። ቆይ ውልደ ደርሶ እንደውም እኔ አሁን ውልደ ደርሶ የሚባለው ነው እኔ የፈለኩት። ለምን ሸጋ ሆነ? ሸጋ ናቸው እንዴ? አላ እንት ኩዘለና ምን ተቆነ መጎስ ተቆጥ እንዳሰፋት ተቆጥ ሸጋ ናቸው በጣም ሸጋ። አረ ተሰማ ደርሶ ወለለ ደርሶ ወለው ደርሶ ተሰማ ደርሶ ዛራቸው ታወቁ ሸጋ ባላባቴ። በቃ እኔ እንደው እነሱ ነው መግባት የምፈልገው። እነሱማ ፍታልሃለሁ። ለምን ወልደ ዋሱ ተፈቅጀልሃለሁ ተገባ። ወልደ ዋሱ መግባት ትችላለህ ብለሽኛል። ህዝብ እያየ ነው። ወልደ ዋሱ መግባት ትችላለህ። ወልደ በኃይሌ መግባት ትችላለህ። አታገባ። ወልደ በኃይሌ ጽጎ አታገባ። እንዴት? ተጠንቀቅ። ለምን ችግር ናቸው? ክብር ናቸው። ክብር እንዴት? ወልደ ደርሶ ወልዱ ወልደ በኃይሌ አታገባ። ለምን? ነገ ጠዋት ያፋታሃል። አሁን ወልደ ዋሱ አገባ እየሞተ ቆየ ሰው ሙሉ ሰው ሞተዋል አይደል? እነሱ እንኳን ሞትልን ነው ብለው እንደጣሰው ወየነ ነተበጃ አበሻ እንደዘለቀ አበሻ እንደመሰላግዘው እናለም አምባዬ ነጣው አምባዬ በቀደም ሞተ አልቀዋል።
አሁን መገባት ጀምሯል። አሃ በፊት ግን ከተባለ ይሞታል። የዘሩ አባቴ ሞተ። የሱ ያገባት እሁድ አግብቶ ሰኞ ሰዳት አግብቻለሁ። አባቴ ሞተው ወልደዋሱ ሆኖ ወልደዋስ ያገባ ሀር ሊያግብቶ ቆይቶ ጭራሽ ወልደዋሱን ያገባውን ስላገባ ነው የሞተው። እሩም ነው እየነገረው። ለምን አጥንታቸው ሩም ነው። እስከ 12 ነበር። እስከ 7 አይቻልም። እስከ 12 ነው። እስከ 12 እስከ 7 አይቻልም። ወልዳችን እስከ 12 ያገባ ያው ሞት ነው። ስለዚህ ወልደዋሱ አሁን ማግባት ይችላል። ግን ምክንያቱም ትላልቆቹ ሰዎች ስለሞቱ እያገባ ነው። እነሱ ግን ከተራገሙ ይደርስ ነበረ። አደርሰው ወልድ ግን አሁን እየተወሰበሰበ ነው። ወርወር ባር የተገባ እያፈታ ነው። ማን ወልደ ደርሶ ቅድም ያልሻቸው እሱ ማን ነው አይደለም አገባው። ቆይ እንደሱ አታገባ አይፈቅዱም። ቆይ እኔ አሁን እያሰብኩ እናቴ ሽንት አይገባ። እንዴት የአባቴ ቤተሰብ አግባ። እንዴት አረ የአባቴ ቤተሰብ ማለት ቆይ እሺ ወልደ ባይሌ ማን ነው? ወልደ አባቴ እኮ ወልደ ባይሌ አገባ። ወልደ ባይሌ ታገባ። ወልደ ደርሶ የአባቴ ነገር ወልደ ዋሱ አግባ። ተጋውተው ሁሉ ቆይ አሁን ይኸውልሽ እኔ እያልኩ ያለሁት ማለት ነው። ቆይ እኔ አሁን እያልኩ ያለሁት የአባቴ ቤተሰብን አግባ የእናቴን እንዳታገባ አልሽ። እሺ ወልደ ደርሶ የእናትሽ ነው። የእናቴ ነው አላልሽም? የእናቴ ወልደ ደርሶ የእናትሽ ነው እኮ። ለእናትሽ ለምለም ከለለው ደርሶ አይደል እኮ። ስለዚህ ወልደ ደርሶ ነሽ አንቺ እኮ። ገብቶኛል። ወልደ ደርሶ ነሽ አንቺ። ወልደ ደርሶ ማግባት የለብኝም። እሺ የአባቴን አግባ ብለሽኛል። ወልደ ዋሱን አግባ ብለሽኛል። ወልደ ባይሌን አግባ ብለሽኛል። ጎዛ አጽም አታገባ። የመነን ዘር ወልደ ባይሌ አግባ ብለሽኛል። ወልደ ባይሌና ወልደ ደርሶ ወልደ አጽም ወልደ ጎዛ አጽም አታገባ። የመነን ካሳ ይቆጣልሻው ነው። ቆይ የመነን ካሳ ደግሞ የአባትሽ እኮ ናት። አረ አባቴን አግባ ብለሽኛል። የአባቴ ወልደ ዋሱ የክዳኛው ወልደ ዋሱ ብቻ ነው እንደገባ የምትፈልጊው? ወልደ ዋሱ ብቻ ታግባውታል። ወልደ ደርሶ ትፋታለህ አይደለም? እንደውም አሁን ሳጣራ የሚገርምሽ ማለት ነው እንዴት ነው ብዬ ጠየቅኩ። ትንሽ ራቅ ስላልኩኝ ትንሽ አራቅኩም እንዴ? አራቅኩም ርቅ ያለው እንጂ አሁን እኔ እንግዲህ ራቅ ብያለሁ። ትንሽ 1 3 4 ስለሄድኩኝ ምን አለበት አሸጋዎቹ ብገባ ነው። አሁን የራስ ሸጋ ተጨማረቀ ደግሞ አይደለም እኮ ሄዷን አሁን ስቆጥር ተራምዷል። አሁን ወልደ ዋሱን አግባ ብለሽኛል እኮ። እኔ ግን ወልደ ዋሱ ሳይሆን አሁን እኔ ያሳሰበኝ እየጠየቅኩ ነበር። ቆንጆ እነማን ናቸው ሲባል ወልደ ደርሶ የሚባሉት አሉ አሪፍ ናቸው አሉ። ወልደ ባይሌ የሚባሉት ሸጋ ናቸው አሉ። አሪያ ምን አሰብኩኝ እንደምንም ብዬ ማግባት ያህል ቀረ በቃ እነሱ ልግባ ብዬ ወስኛለሁ። እና ምን ትያለሽ? እኔ አላዘዝኩም እንዴ ወሰሰባ ነው ይስልኝም እንዳታጋቢው አልልም ነው ቁጭ አድርጌ። እኔ በህዝብ ፊት እየጠየኩሽ አይደለም እንዴ? እኔ ኩዲ በግበገ ህዝቦች ይስሙኝ። ወልደ ደርሶ ወልደ አጽመ ወልደ ባይሌ እንዳያገባ። ወልደ ማን ወልደ አጽመ ወልደ አጽመ ምን ይባላል እንዴ? ወልደ አጽመ ማንን ካሳ ቆባ እልሻ ቆባ ይሄ ቆባ። ስለዚህ ወልደ አጽም እሱ ላግባ። አረ ማን እና ጅሮ ያፋታል አሳድሩሁ እና አዲስ አበባ ወልደ አጽም ወልደ አጽም እንደምንም ብላችሁ ወልደ አጽም ታግባቡኝ። እኔ ጋራ እንጋባለን። ሴት ሸጋ ሴት ካለቻችሁ ፈቅዳልኛለች። ወልደ አጽም ያግባ ወልደ ዋሲ ያግባ ነግሬያለሁ። ወልደ አጽም እንጂ ወልደ ደርሶ ወልድና ወልደ ባህ ወልደ ደርሶ ወልደ ደርሶች አላችሁ። ወልደ ደርሶች ካላችሁ እንጻጻፍ በቃ እንጋባ። ቆይ አይደለም ብለህ ዘመዱ ትወጣለህ። አረ ወልደ ደርሶ አግባላሽ አዲስ አበባ ብር አገስልሃለሁ። አዲስ አበባ አይደለም የጎንደር አግባ ወይ ጎንደርማ አገባለሁ እኮ ግን እኔ አሁን ያሰብኩት እዚህ ወልደ ደርሶ ነው። እሺ ወልደ ደርሶን አግባላልሽኝም አሁን ወልደ ደርሶ አልኩህ ብለሽኛል። አረ ወልደ አጽመ ወልደ ደርሶ እንዳታገባ ወልደ ዋስ አግባ ነው። ወልደ ባይሌ እኔ 3 አርሶ ነኝ 3 ባላባቴ ወልደ ደርሶ ወልደ ጎዝ አጽመ ወልደ ባይሌ ታገባ። ወልደ አዋሱ ተጋብተውታል አግባ። ፍታ ያለ ሰው ነው ያልፍልሃለሁ። እናንተ ፍቱ ልጅ ይፈታል አላለሁ። በቃ ለምንድን ነው ወልደ ዋሱ ብቻ የምትይው? እኔ አሁን የምፈልገው አይደለም ሁሉንም እንድትፈቅጂልኝ ነው እንጂ መርጬ እንዳገባ አይደለም። ምን ችግር አለ? እናት ያፈር ገብታ እኔ እያለሁ ወልደ ደርሶ ወልደ አታገባ። እኔስ ሞትልህ አግባ አይደለም። እኔ አንቺ አከለከልሽማ። እኔ አንቺ ኑሪልን ወጣት ነገረኝ ወልደ ደርሶ አሳተል አግባ እኔ አስተዋውቅሽ ነው እንጂ አሁን አልፈልግም። እናት ያፈራ ተጭና አፈር ተጭና የወልደ ደርሶ ወልዱ ወይ የጨዋቃች ቤት አይገባም።
አይነካም እሱ አይነካም ወልደ ደርሶ አይነካም ሲጀመር ወልደ ደርሶ ቅርብ ነኝ እኔም ስንት ነው አሁን ወልደ ደርሶ ለኔ ከለው ደርሶ ለምለም ከልለው እንግዲህ አንቺ እናት ናት ለምለም ከልለው አንቺን ወለደኝ መናሹን ወለደኝ ስለዚህ እኔ ደግሞ አያት ስለዚህ የአያቴ እናት ናት ቅማንት ናት ቅማንት ደግሞ አይቻልም ጭራሽ አይነካ ወልደ ባይሌሳ እንደ ዋሃይለ ወልደ ባይሌ አግባ እንደ ዋሃይለ አታገባም እንጂ ወልደ ባይሌ አረ ማን ፈልገህ ወልደ ባይሌ ማንንም እናካካው አይነካ አሁን ወልደ ባይሌ አግባ አላልሽኝም ወልደ ባይሌ አላልኩም ወልደ ባይሌ ወልደ አጽም ወልደ ጎበዝ አጽም ወልደ ባይሌ ወልደ ደርሶ ወልደ አታገባ ወልደ ዋሱር አለ ለሃለ ለመጣ ሁላ ሙልት ብሏል አላመጣ ወልደ ደርሶ ወልደ ዋሱ እሺ ወልደ አጽም አታገባም አልሽኝ ወልደ ደርሶ ወልደ ደርሶ ሶስቱ አታገባ ማን ወልደ ባይሌ ወልደ ደርሶ አያገባ ወልደ ዋሱ አማደረ ደጃፍ ማደረ ወልደ ደጃፍ ማደረ አግባ እሺ ቆይ አሁን ምንድን ያልሽኝ ቆይ አሁን አለችውን ቆይ ልድገመው አንቺ ያልሽውን ወልደ ጎበዜ አጽም እንዳታገባ ወልደ ደርሶ እንዳታገባ ወልደ ዋሱ እንዳታገባ ወልደ ባይሌ ግን አግባ አላልሁ ወልደ ባይሌ ወልደ ጎበዝ አጽም ወልደ ደርሶ ወልዱ እንዳታገባ ወልደ አድ ደጃፍ እስማደረ ትጋባ ብለን ነው እንዴ ምንድነው በሶስት እኮ ለከለከልሽ አይደለም በሶስት ነው አለ መጣ አይደለም ሸጋናቸው እንደበጣ ዋዬ ሁሉ እንጂ ያባቴ በተሰለ ሁሉ ሸጋና አለኔ በቀር አንቺ ሸጋርለሽ አረ አሁን ማይን ታውሮ አተለቅ ሆነሽ ነው ባንቺ እድሜ ሲኮን እኮ ቆይ አረገኝ ደክሞኛል አረገኝ ደሞ ሐላርፍ ለልተ